一粒藏花好可爱。እውነተኛው የኩንጉፉ ትምህርት ቤት ይሄ ነው። በቻይና ተራሮች እምብርት ውስጥ እንገኛለን። የኩንጉፉ ተዋጊዎች በዓለም ላይ እጅግ ከባዱን አካላዊና አእምሮአዊ ስልጣን የሚቀስሙበት ቦታ። ዛሬ እዚህ የተገኘሁት ድንጋይ በመፈንቀል ወይም በትላልቅ ጡንቻዎች ላይ ጠንካራ የተባለውን ሰው ለመገናኘት አይደለም። ዛሬ ራሱን የጥንካሬ ትርጉሙን እንፈታተነዋለን። Come on, come on, come on! Go, 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 go! Go, go, go! ለመሆኑ ጥንካሬ ማለት ግዙፍ ጡንቻና መወፈር ነው ወይንስ በራስ አካልና አእምሮ ላይ ሙሉ ቁጥጥርን ማድረግ? እዚህ ማማማቅ የለም፣ ሰበብ አይሰራም፣ ህመምና ትኩረት ብቻ። በመጨረሻም ፈተና ላይ ማስተሩ የዝንጀሮውን እንቅስቃሴ በመባል የሚታወቀውና በኩንጉፉ ውስጥ እጅግ አደገኛ የሆነውን ስልት ያሳየናል። ዛሬ በቻይና ቁጥር 1 ከሆነው የኩንጉፉ ማስተር ጋር አብሬ ሰለጥናለሁ። በመካከለኛው ቻይና ወደሚገኘው ከፍተኛ ተራራማ ቦታዎች በመድረስ ማስተሩን አገኘ ነው። ይሄ ማስተሩ ነው? አዎ፣ ፌመስ ታዋቂ ማስተር ነው። እኔን ታስተምረኛለህ? ያስተምርሃል። አመሰግናለሁ። ካንተ እማራለሁ። ትልቁ የኩንጉፉ መማሪያ ይሄ ነው አይደለ? ዛሬ ተራራዎችን እንወጣለን። ስለዚህ እኔን አመቱኝም ግና በተራሮች በተከበበው በዚህ ቀጠና ውስጥ በሺዎች የሚቆጠሩ ተዋጊዎች የሚሰለጥኑበት የኩንጉፉ ልብ የሆነው የሻኦሊን ቤተ መቅደስ ይኸውና። በደርዘን የሚቆጠሩ ትምህርት ቤቶችና አካዳሚዎች እንዲሁም ከጠቅላላው ቻይና የመጡ በሺዎች የሚቆጠሩ ህጻናትና ወጣቶች እዚህ ይገኛሉ። አብዛኞቹ የሻኦሊን ተመራቂዎች ናቸው። ቫዮሊን ቴምፕል የሚለው ስም የመጣው ሻኦሊ ከሚባለው ተራራ ስም ሲሆን ትርጉሙም በቀጥታ ሲተረጎም በሻኦሊ ተራራ ላይ የሚገኘው የጫካ ቤተ መቅደስ ማለት ነው። ከላብና ከባድ ስልጠና በፊት ለመመገብ ተቀመጥን። እዚህ አብዛኞቹ አሰልጣኞችም የእንስሳት ተዋጽኦ የማይመገቡ ቬጂቴሪያን ናቸው። ምግባቸው ሩዝ እና የአኩሪ አተር አይብ ነው። ዛሬ ያለነው ታላቁ መማሪያ ውስጥ ነው። የኩንጉፉ መወለጃ ጣቢያ እዚህ ነው። እዚህ ማስተሮች በጣም ብዙ ናቸው። ትልቁ የኩንጉፉ የዓለም ላይ ትምህርት ቤት እዚህ ብቻ ነው ያለው። እሷ እንደምትለው ከሆነ ጥንታውያኑ መነኮሳት ይህንን ዛፍ በመምታት ነበር የሚሰለጥኑት። ይህን እየመቱ ነው ግራጁዌት አብዛኞቹ የሆኑት። እዚህ ጋር ስንጥቅ ያለበት እንዳለ የተመቱ ቦታዎች ናቸው። እንደሱ ማስተር ለመሆን ምን ያህል ጊዜ ይፈጅብኛል? ፐርፌክት እንኳን ለመሆን 1000 ቀን ይፈጅብሃል። ከፍተኛ የሆነ ጥንካሬ ይጠይቃል፣ ጊዜ ይጠይቃል፣ ግን ደግሞ ፍሬው ጣፋጭ ነው ያለችው ኩንጉፉ ማለት ነው። የኩንጉፉ ብላቴና እነዚህ በምታዩቸው ቀዳዳዎች በኩንጉፉ ስልጠና ምክንያት የተፈጠሩ ናቸው። በየቀኑ መሬቱን ሲደበድቡት ከዛ መሬቱ ወደ ታች እየሰመጠ ይሄዳል። እንደዚህ ማለት ነው። ኩንጉፉ በምድር ላይ ካሉ ጥንታዊ የውጊያ ጥበቦች አንዱ ሲሆን ከ1500 ዓመታት በፊት የተፈጠረ ጥበብ ነው።
የሻኦሊን መነኮሳትም ሜዲቴሽን ራሳቸውን ለመጠበቅ ጥንካሬ በሚያስፈልጋቸው ወቅት ተፈጠረ። በዚህ ሂደት ግን የቀላል ስልጠና እንቅስቃሴ አተነፋፈስንና ሙሉ ስርዓትን ያቀፈ የህይወት ዘይቤ ሆኖ አደገ። ይህም የተዋቀረው ከእንስሳት በተቀዱ ስልቶች ነው። ነብር፣ ዘንዶ፣ እባብ፣ ሽመላ እናም ደግሞ ጦጣ። በዚህም ኩንጉፉ የጥንካሬ ሚዛናዊነትና ራስን የመግዛት ታላቅ የሆነ ጥበብ ነው። በ20ኛው ክፍለ ዘመን በአንድ እውነተኛ የጥበብ አፈ ታሪክ አማካኝነት በዓለም ዙሪያ ተሰራጨ። ብሩስ ሊ ይባላል። ኩንጉፉን ያስተዋወቀው በተለይም በሆሊውድ ውስጥም የውጊያ ጥበብን ያለውን አመለካከት የቀየረ ሰው ነው። ብሩስ ሊ የቻይና ማርሻል አርት ወደ ዓለም አቀፍ ክስተት በመቀየር ምዕራባውያኑ ጥበብን መንፈሳዊ ፍልስፍናዊና አካላዊ ውህደት እንዲኖረውም እንዲያስቡ አደረገ። ከዛ ትምህርት ቤቶች በእስያ፣ አውሮፓ፣ አሜሪካና መካከለኛው ምስራቅ ተስፋፋ። በሚሊዮን የሚቆጠሩ ሰዎች እንደ መዝናኛ፣ ለአካል ብቃት ወይም ለአእምሮ ማሰልጠኛነት መለማመድም ጀመሩ። ከመጀመራችን በፊት ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሱ። አንድ አስገራሚ ነገር አዘጋጅቶልኛል። ይህ በዓለም ላይ ምርጡ የኩንጉፉ ትምህርት ቤት ነው። ዛሬ የኩንጉፉ ጥበብ መዲና ከሆነችው ስፍራ ላይ ኩንጉፉን እንማራለን። አሁን ወደ ኩንጉፉ ትምህርት ቤቱ ገብተናል። እንዴት እንዲህ ሊጠነክሩ እንደቻሉ አሁን እናያለን። በቀን ውስጥ በርካታ ማዕዶችን ይመገባሉ፣ ነገር ግን ስጋም ሆነ ዶሮን አይመገቡም። የእነሱ አእምሮዊና አካላዊ ጥንካሬ የሚመጣው ፍጹም የተለየ ከሆነ አቀራረብ ነው። ዛሬ ለ4 ሰዓታት የኩንጉፉ ተማሪ ሆናለሁ። ለመሆኑ ፈተናውን አልፎ ይሆን? አብረን እናያለን። ይህ በቻይና ውስጥ ካሉ እጅግ ጥንታዊ የኩንጉፉ ትምህርት ቤቶች አንዱ ሲሆን ተዋጊዎቹ ከልጅነታቸው ጀምሮ ሳይደክሙ የሚኖሩበትና የሚሰለጥኑበት ስፍራ ነው። ትክክል ነኝ? ጥሩ ነው። ወደ ጎን፣ ወደ ቀኝ፣ ወደ ግራ። ይሄ በጣም ከኩንጉፉ ውስጥ ታላቁ ስታይል ነው። ሞንኪ ስታይል ይባላል። በጣም አሪፉ ስታይል ነው። 11 አመት ሙሉ ነው ይሄንን ሲለማመዱ የቆየው። እንደዚህ ማለት ነው። ትክክል። ሞክረው። አሁን በጣም ተሽሏል። ወደፊት ልቀበላቸው የሚገቡ በርካታ ፈተናዎች ገና ይጠብቁኛል። ጥሩ ነው። በጣም ልምድ ባረክ ቁጥር ትለምደዋለህ። ይሄ ነው ኩንጉፉ ማለት። አንድ ተጨማሪ የብረት ክብደት ማንሳት ጡንቻን ይገነባል። ኩንጉፉ ግን አካልን፣ አእምሮንና የነርቭ ስርዓትን ጭምር ነው የሚያንጸው። ለዚህ ነው ብዙ ሰዎች እንደ ውጊያ ስልት ብቻ ሳይሆን እንደ ሙሉ የህይወት መመሪያ አድርገው የሚመለከቱት። እንደዚህ እግርህን መታ አርገው በእጅ አየህ። እኔን ስማኝ። እንደዚህ እንዴት ፍሌክሲብል ሆንክ? ፕራክቲስ እያረኩ ነው። ምናልባት 10 አመት። መጥፎ አይደለም።
ብረቱን በእግር አንሳው፣ ከዛ በእጅ ያዘው። እንደዚህ ማለት ነው። ሞክረው። አዎ ጥሩ ነው። አዎ አንሳው። ተንፍስ፣ ረጋ በል፣ ሪላክስ አርክ። በሰውነት አዙረው፣ ከዛ ወደ ላይ፣ ከዛ ወደ ታች፣ ከዛ በጀርባ አርገው ወደ ላይ፣ ከዛ በጀርባ እንደዚህ ወደ ታች ታረገዋለህ። አዎ ወደ ላይ ታረገዋለህ፣ ወደ ታች ታረገዋለህ። ከዛ በአንገትህ ማዞር። ገብቷል? አርገው። አሁን ኩንጉፉ ጀማሪ የሆነ ሰው ምንድን ነው የሚያደርገው? እንደዚህ እጅን ወደ ፊት ለፊት ፓንች፣ ቶሎ በል። ማስተር የሆኑ ሰዎች ይሄን በየቀኑ ለአንድ ሰዓት እንደዚህ ያደርጋሉ። ለአንድ ሰከንድም አልቻለም። ጥሩ ነው። አምላኬ ሆይ እነዚህ ልምዶች በየቀኑ ነው የሚያደርጓቸው። በጊዜ ሂደት አካሉ ምን ሊሆን እንደሚችል አስቡ። የኩንጉፉ ጥንካሬ የሚመነጨው ከጅማቶችና ከነርቮች እንጂ ጡንቻን ከማሳበጥና ከመወፈር አይደለም። ትሞክራለህ? ጂም ሄዶ አያውቅም፣ ግን እንዴት እንደዚህ ጠንካራ ሊሆን ቻለ? ይሄ በጣም የተለየ ነገር ነው እና የውስጥ የሰውነት ክፍል ነው። ጂም ላይ ሄደ ሰውነትህ ሙሉ ለሙሉ ክብደት ሲያነሳ የሚወፍረው ሙሉ ለሙሉ እጅህ ብቻ ነው። አሁን ከጂም ከጠንካራ ሰውና ከሱ ጋር እሱን የሚያሸንፈው የዓለም በጣም ጠንካራው ሰው ነው። ተቀላቅያለሁ፣ ትምህርት ቤታችሁን ተቀላቅያለሁ። በጣም ፈጣን ነህ። እንዴት ነው ይሄን ልታደርገው የቻልከው? Like water. Good. Very good. Yes. Very good. Come on. Go. Go. በላ Abu. Abu. Come on. Come on. Come on. ዋው ዋው ልምድ የሚጀምሩት ገና በህፃንነታቸው ነው። ልክ ውትድርና እንደ መግባት ያህል ነው። ይህ ልጅ ገና የ12 ዓመት እንቡጥ ነው። ተመልከቱ። በጣም አይገርምም? የሚያስደንቅ ነው። አምላኬ ሆይ Yes. አዎ Go. Right. Yes.
5 አመቱ ጀምሮ ነው ይህንን እንቅስቃሴ ጀመረው። አሁን 12 አመቱ ነው። በነገራችን ላይ በቻይና በጣም ታዋቂ ሰው ነው፣ ፌመስ ነው። የመጀመሪያው ምሽት በተራራማ ላይ በሚገኝ አንድ ሆቴል አሳለፍን። በሁለተኛው ቀን ግን እስካሁን ካጋጠሙኝ ሁሉ ከባዱ ፈተና ይጠብቀኛል። ስልጠናው ከጧቱ 12 ሰዓት ላይ ከተማሪዎቹ ጋር አብሮ ይጀምራል። አሁን ልክ 12 ሰዓት ነው። ተማሪዎቹም ደርሷል። ዛሬ ከእነሱ ጋር አብሬ ሰለጥናለሁ። እስኪ ስነ ስርዓታቸውን ተመልከቱማ። አሁን እንጨቶችንና አጥንቶችን ሊሰባብሩ ነው።好，谢谢。赵博，打这颗，不是先把他们打开来。喂，正常上课训练的还得。OK，防米 OK。立正，预备，动！1、2、2，动！1、2、动！1、2、动！动！ እነዚህ ተማሪዎች ከልጅነታቸው ጀምሮ በአእምሮዊና አካላዊ ተግሳጽ ላይ የተገነቡ ናቸው። በባህላቸው ውስጥ ጥልቅ ስር በሰደደውና ከፍተኛ ትጋት በሚጠይቀው በዚህ ስርዓት ውስጥ ራት መግዛትን፣ ትዕግስትንና ጽናትን ይለማመዳሉ።哎，托尼，你让他把无人机准备一下，我们去塔林飞个无人机10分钟的时间。那到现在对，哥们 ，Charlie Campbell， 那呀，就你最壮。咱们跑起来，在这玩。 በተራሮችና በደን የተከበበው የዛሬው የጠዋት ማሰልጠኛ ስፍራችን ይሁንና አሁን ለኩንጉፉ ተማሪዎች የሚሰጠው የጠዋት የአካል ብቃት እንቅስቃሴ እዚህ ይጀምራል።打赢啊！好，好，好，好。 看看还有一个，干不喽！我试试，哎，转右再挂。啊不，对，转右再挂。对，都对，都发力节，踩实发力节。对，发力节 ，OK， 3颗。对，OK， 快点，快点，快点！加油！1、2、3，快点，快点，快点！1、2、3，加油！1、2、3，3。
በመቀጠል ከተራራው ይበልጥ ከፍ ያለ ቦታ ላይ እንሰለጥናለን። እነዚህ የዕለት ተዕለት ልምዶቻቸው ናቸው። Let's go, let's go. Let's go. Let's go. Go, go, go. 脸都红了，那谁？Let's go. Go, go, go. Let's go. Let's go, let's go, let's go. Joy. Let's go. OK， 我第一个，谁第二个ተመልከተኝ ተመልከተኝ። ስተነፍስ አእምሮ ነፃ ይሆናል። አዎ አእምሮ ነፃ ይሆናል። ምንም ጭንቀት አይሰማም። ተንፈስ፣ ትንፋሽን አስተካክል። ተመልከተኝ እንደኔ። አዎ ፈጠን ፈጠን ፈጠን፣ ተንቀሳቀስ እንጂ። Go, 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 go. Yes, 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 yes. ይችላል ይችላል። 重复，重复，发音，发音。喂，喂，喂，喂，喂，起来，喂。Yes。快，快，快，加油，加油，快！很好，很好啊。长队，长队。走，跟上！快点，快点，坐！坐！走，快点！喂一个！一二三！好，一这。 ከዛ በኋላ በተለያዩ ቁሶች አካሌ ላይ መምታትና መሰባበር ጀመሩ። አይሆንም አይሆንም አይሆንም። ሞክረው፣ ምንም አያመም። What? Right. Yes. 可能有距离击到你。ተስፋ አልቆርጥም፣ እቀጥላለሁ። አካሌ በጣም ጠንካራ ይሆናል። ዛሬ ብዙ ነገሮችን ተምሬያለሁ። አሁን በተራራው አናት ላይ እንገኛለን። እነሱም ይበልጥ ረቂቅ የሆኑ ጥበባዊ እንቅስቃሴዎችን ያሳዩናል። 两个知道吗？对，伸直，稳住。
好 OK OK 2 1 2 3 4 1 2 抬着头 ይሄ ህፃናቶች ኩንጉፉን የሚማሩበት ጥልታዊ የሆነ ታላቅ የሆነ መንገድ ነው። ተመልከቱ ህፃናቶቹ ምን አይነት ጀብዱ ነው እያሳዩ ነው ያሉት። ደህና ነህ? በል 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 እጅግ በጣም ከባድ ነው። See, the thing is, before the victory, your hard work will not make any sense to most people. በዚህ በወካታና ጩኸት በተሞላበት ዓለም ውስጥ ኩንጉፉ እውነተኛ ጥንካሬ በሰውነት ግዝበት ላይ ሳይሆን ራስን የመግዛት ብቃት ላይ መሆኑን ያስታውሰናል። እዚህ መሰልጠኜ ትልቁ ድል መጀመሪያ ራስን ማሸነፍ መሆኑን እንድገነዘብ አድርጎኛል። እናም ከኩንጉፉ ስልጠና በኋላ የሚደረግልን መስተንግዶ ይህንን ይመስላል። ልዩ ዶክመንተሪን ሰብስክራይብ ማድረግ እንዳይረሳ።